የደም ማነስ ሰለባ ሆነው ኪኒን መዋጥ ሰልችቶታል ወይስ በአመጋገቡ ብቻ ደሞ መተካት ይፈልጋሉ? ዛሬ በቤታችሁ በቀላሉ የምታዘጋጇቸው ጣፋጭና የደማችሁ መጠን በሮኬት ፍጥነት የሚጨምሩ 3 ምርጥ የጭማቂ አዘገጃጀቶችን ይዤላችሁ መጥቻለሁ። እነዚህ ጭማቂዎች አይረንን ብቻ ሳይሆን አይረኑ ወደ ደማችን እንዲገባ የሚረዱ ቫይታሚኖችን በውስጣቸው ይዘዋል። አንደኛ ቀይ ስርና ካሮት። የመጀመሪያውን በጣም የታወቀው ቀይ ስርና ካሮት ጭማቂ ነው። ግብአቶቹን ስናይ አንድ መካከለኛ ቀይ ስር፣ 2 ካሮት እና 1 ፖም ወይም አፕል እንጠቀማለን ማለት ነው። ጥቅሙ ቀይ ስር ከፍተኛ አይረን ሲኖረው፣ ካሮትና ፖም ደግሞ ለሰውነት ጥንካሬ ለጣዕም ይረዳሉ። ወደ አዘገጃጀቱ ስንገባ ሁሉንም አጥቦ መክተፍ፣ በፈሳሽ መፍጫ ወይም ብሌንደር ውስጥ ትንሽ ውሃ ጨምሮ መፍጨት። ይህ ጭማቂ በባዶ ሆድ ቢጠጣ ጥቅሙ ለቅ ያለ ነው። ማለትም ጧት በባዶ ሆዳችሁ ብትጠጡት የላቀ ጥቅም እናገኛለን ማለት ነው። ሁለተኛው ቆስጣና አናናስ the green power ስንለው ብዙ ሰው አረንጓዴ ቅጠላ ቅጠሎችን ለጭማቂ አይመረጥም ይላሉ። ነገር ግን ይሄኛው ጣዕሙ ልዩ ነው። ለቆስጣና አናናስ ጭማቂ ለመስራት አንድ ፍኝ ትኩስ ቆስጣ ወይም ስፒናች፣ ግማሽ አናናስ ወይም ፓይናፕል እና ግማሽ ሎሚ ነው የምንጠቀመው። ጥቅሙን ስናይ ደግሞ ቆስጣው ከፍተኛ አይረንና ፎሌት ሲኖረው፣ አናናስና ሎሚው ደግሞ በቫይታሚን ሲ የበለጸጉ ስለሆኑ አይረኑ ቶሎ እንዲመጥ ያደርግልናል። አዘገጃጀቱን ስናይ ቆስጣውንና አናናሱን ፈጭቶ በመጨረሻ ላይ የሎሚ ጭማቂ መጨመር ነው ማለት ነው። ወደ ሶስተኛው ስንገባ ደግሞ የሮማንና ብርቱካን በኢነርጂ ቡስተር ጭማቂ ሲሆን፣ ይህ ጭማቂ ደም ከመተካት ባለፈ የሰውነት በሽታ የመከላከል አቅም ይጨምርልናል። ምን አይነት ግብአቶች ነው የምንጠቀመው? አንድ ሮማን ወይም ፖምግሬንት እና 2 ብርቱካን ሲሆን፣ ሮማን በብረት ማዕድን ወይም አይረን የታወቀ ነው። ብርቱካን ደግሞ የብረቱን የመሳብ ወይም አብዞርቤሽን ያፋጥንልናል። አዘገጃጀቱን ስናይ የሮማንን ፍሬና የብርቱካን ጭማቂ አንድ ላይ መፍጨትና አጥሎ መጠጣት ነው ማለት ነው። አንድ ነገር እንዳትረሱ፣ እነዚህ ጭማቂዎች በመታዘጋጁበት ጊዜ ስኳር ባትጨምሩ ይመረጣል። የተፈጥሮ ጣዕማቸው ለጤናችን ይበልጥ ተስማሚ ነው። እነዚህ መጠጦች በሳምንት 3 ወይም 4 ጊዜ በመጠጣት በአንድ ወር ውስጥ በደማችሁ ላይ የሚመጣውን ለውጥ ታያላችሁ። የዛሬው መረጃ ይህን ይመስል ነበር። ከነዚህ 3 መጠጦች የትኛውን መሞከር ትፈልጋላችሁ? ኮሜንት ላይ ጻፉልኝ። ይህ ቪዲዮ ከወደዳችሁ ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ደግሞ ለደም ማነስ የማይመከሩ 5 ምግቦች በሚል ቪዲዮ እንገናኛለን። ጤና ይስጥልኝ።